ዛሬ የመጣሁት የተለመደው ማስክ አሰራር ልሰጣችሁ አይደለም። የመጣሁት አንድ ስርዓት ወይ ሲስተም ላስተምራችሁ ነው። ፀጉራችንን የሚያጠናክርልና በታጠብነው በሳምንት ውስጥ ጤናው ተጠብቆ እንዲቆይ የሚያደርግ ስርዓት። እናም ከእርሱ ጋር ደግሞ አብረው የሚሄዱ የተለያዩ ውህድ ውሃዎችን እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንደምታውቁት በቅባት ብቻ የማይድን የፀጉር ጉዳት አለ። ጥሩ የሚባሉ ማስኮች እንኳን የማይጠግኑትን መሰባበር አለ። ብዙዎቻችን የሀበሻ ፀጉር የፎርቢና ፎርሲ ፀጉር ባለቤቶች በተለይም በሞቃት አየር ውስጥ የምንኖር ፀጉራችን ችላ ስለምንለው አይደለም። እንታጠበዋለን፣ እንንከባከበዋለን፣ ቅባት እንቀባዋለን። ነገር ግን ፀጉራችን አሁንም ይበጣጠሳል። ከኋላ እድገቱ ይቆማል። ጫፎቹ ከማደግ ይልቅ በፍጥነት ይረግፋሉ፣ ይሰባበራሉ ማለት ነው። ይህ ሁኔታ የእናንተን ፀጉር የሚገልጽ ከሆነ በጥሞና አዳምጡ። ይህ ማለት ፀጉራችሁ መጥፎ ነው ማለት አይደለም። ሁሌ እንደምላችሁ ፀጉራችሁ ደክሞታል፣ በሙቀት ደክመዋል፣ በፀሐይ ዝለዋል፣ ቀን በቀን በሚመጣ ድርቀትም አቅሙን አጥቷል ማለት ነው። ስለዚህ እንደዚህ አይነት ፀጉር ደግሞ ከውስጥ ድጋፍ ያስፈልገዋል ማለት ነው እና ውስጣዊ ጥንካሬውንም ልንሰጠው ይገባል። ምን ማለት ነው? ጥንካሬ ስል ጥንካሬ ማለት መድረቅ አይደለም፣ መገተርም አይደለም፣ መሻከርም አይደለም። እውነተኛ የፀጉር ጥንካሬ ማለት ነው። ፀጉራችን እንደፈለገ መዘርጋትና መታጠፍ ሲችል፣ ፀጉር መለጠጥ ሲችል እና ወደ ነበረበት መመለስ ሲችል ነው ማለት ነው። ባለፈው ሳምንት እንዳየነው ኢላስቲሲቲ ሲኖረው ነው ማለት ነው። ጥንካሬውን ሲያጣ ግን በምናበጥርበት ጊዜ መሰባበር፣ ፀጉር ለስላሳ ይመስላል ግን በቀላሉ ይበጣጠሳል። ፀጉራችን ያድጋል ግን ርዝመቱ አይጠብቅም ማለት ነው። ስለዚህ ይህ በተለይ በሙቀትና በፓስትራ ለተጎዳ ፀጉር ላይ የተለመደ ነው ማለት ነው። ለዚያ ነው የቺያ ሲድ የተልባና አብሽ የሚያስፈልጉት። ዝም ብሎ ለመቀባት ብቻ ሳይሆን ለፀጉራችን ዛላ እንደ ፒላር ሆኖ ምሰሶ ሆነው እንዳይወድቅ ይጠብቁታል ማለት ነው። እያንዳንዱ ግብዓት የራሱ የሆነ ድርሻ አለው። ለምሳሌ የተልባ ፍሪክሽንን ይቀንስልናል። የፀጉራችንን ዛላ በቀጭኑ ሽፋን በመፍጠር በየጊዜው ከሚመጣው ውጥረት ይከላከሉለታል ማለት ነው። ቺያ ሲድስ ደግሞ ፀጉራችንን ከውስጥ ሆኖ ችግርን የመቋቋም አቅም እንዲኖረው ያደርጋሉ። ፀጉራችን በሚሳሳብበት ወቅት ወይም በምናስይዘው በምንወጥረው ወቅት እና ሙቀት በሚያገኝበት ጊዜ በቀላሉ እንዳይበጠስ ያደርጉታል ማለት ነው። አብሽ ደግሞ ፀጉራችንን ያለሰልሰዋል። የፀጉራችንን ጥንካሬ ወደ መድረቅ እንዳይቀየር መከታ በመሆን ድጋፍ ይሰጡታል። ይህ በተለይ ለከርዳዳ ፀጉር በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህ ሶስቱ ደግሞ ሲዋሃዱ ፀጉራችንን ከውስጥ በማጠናከር የመለጠጥ ባህሪውን ሳያጣ እንዳይሰባበር ይረዱታል ማለት ነው። ስለዚህ ላስት ዊክ እንዳየነው ባሚያ፣ ከርከዴና ተልባ ኢላስቲሲቲ እንዲኖረው ያደርጉታል ማለት ነው አይደለ? እነዚህ ደግሞ እሱንም ሳያጣ እንዳይቀነጠስ ውስጣዊ ጥንካሬ እንዲኖረው ልዩ ድጋፍ ይሰጡታል ማለት ነው። ታዲያ ሁልጊዜ እንደምናወራው የፕሮቲን ትሪትመንት አይደጋገምም። አሁን ደግሞ አሰራሩን ላብራራላችሁ። በተለይ ከርዳዳና ብዛት ያለው ፀጉር ካላችሁ 4 ኩባያ ንጹህ ውሃ፣ ግማሽ ኩባያ ተልባ፣ 2 የሾርባ ማንኪያ የቺያ ሲድ እና 3 የሾርባ ማንኪያ አብሽ ያስፈልጋቸዋል ማለት ነው። መጀመሪያ በአንድ ጎድጓዳ ሳህን ተልባውንና ቺያውን ሲድ በአንድ ላይ በማድረግ ለ12 ሰዓት መዘፍዘፍ። በንጹህ ውሃ በታሸገ ውሃ ነው የምታደርጉት ማለት ነው። በሌላ ሳህን ደግሞ አብሹን እንዲሁ አዳር እንዘፈዝፈዋለን ማለት ነው። ቀጥሎ በማግስቱ ሶስቱንም የዘፈዘፋችሁን ግብአቶች በአንድ ብረት ድስት ውስጥ መቀላቀል አለባችሁ። ከዛ በኋላ ከ5 እስከ 8 ደቂቃ ማፍላት፣ አረፋው እስኪወጣ የተልባው ማለት ነው። በጣም አትቀቅሉት፣ ምክንያቱም በጣም ባቆያችሁት ቁጥር እኛ የምንፈልገው ለፀጉራችን ጥንካሬ እንዲሰጥልን አይደለ እንዲሻክር አይደለም። ስለዚህ ሞር መቀቀል የለበትም ማለት ነው። ቀለል ያለ ጄል ሲወጣው ይታያችኋል ማለት ነው። ስለዚህ መጀመሪያ ታጠዱታላችሁ ቀጠን ያለውን። በጣም ደግሞ የወፈረ ጄል ደግሞ ከስር ይቀራል ማለት ነው። እሱን ጄል ደግሞ በነጠላ ወይም በስቶኪንግ ካልሲ ጭምቅ አድርጋችሁ ታወጡታላችሁ ማለት ነው። ውህዱ ሳይቀዘቅዝ ነው ቶሎ ነው የምታጠሉት። ግን ያው በነጠላ ወይም በስቶኪንግ ትንሽ ሊያቃጥላችሁ ስለሚችል እስኪበርድ ድረስ መጠበቅ ይኖርባችኋል ማለት ነው። ከዛ በደንብ ጭምቅ ስታደርጉት ወፍራሙ ጄል ይወጣላችኋል። ሁለቱን ትቀላቅሉታላችሁ ማለት ነው። ታዋህዱትና ፀጉራችሁን በንጹህ ፀጉራችሁ ትቀቡታላችሁ ማለት ነው። እንዴት ነው የምንቀባው? ይህንን ማስክ ፀጉራችን ከታጠብን በኋላ በንጹህ ፀጉራችን ነው የምንቀባው። ለፀጉራችን ውስጣዊ ጥንካሬ የሚሰጡ ማስኮች ማለት ነው፣ በተለይ የፕሮቲን ትሪትመንቶች ስራቸውን ለመስራት ምቹ ጊዜ የሚያገኙት ፀጉራችን ክፍት በሚሆንበት ሰዓት ነው ማለት ነው። ፀጉራችን መቼ ነው ክፍት የሚሆነው? በምንታጠብበት ጊዜ ነው። ስለዚህ መጀመሪያ ፀጉራችሁን በሻምፖ ትታጠቡታላችሁ። ከዛ ማስኩን ትቀባላችሁ። ከስር ጀምራችሁ ነው የምታዳርሱት ማለት ነው። ሁሉንም ቆዳችሁንም ሳይቀር ትቀቡታላችሁ። የምታቆዩት ግን
1 ሰዓት ብቻ ነው። በተለይ ብዙ ጊዜ ትጽፉልኛላችሁ ፌስቡክ ላይ 4 ሰዓት አቆይቼው ፀጉሬ ደረቀ፣ አዳር አቆይቼው ፀጉሬ ደረቀ ትላላችሁ። የአብሽ ትሪትመንት ወይ ፕሮቲን ትሪትመንት ከ1 ሰዓት በላይ ማቆየት ፀጉሩን በቃ መግደል ነው ማለት ነው። ስለዚህ እባካችሁ ከ1 ሰዓት በላይ አታቆዩት። ከዛ ለብ ባለ ውሃ ነው የምትታጠቡት ማለት ነው። መጀመሪያ በንጹህ ፀጉር ስላደረጋችሁት በለብ ባለ ውሃ በደንብ ትለቀለቁትና ታወርዱታላችሁ ማለት ነው። ሽታው የሚረብሻችሁ ከመሰላችሁ ትንሽዬ ቡና መቀላቀል ትችላላችሁ፣ ለሰርኩሌሽንም ጥሩ ስለሆነ። ግን በሽታው ችግር ከሌለባችሁ ደግሞ ምንም ችግር የለውም ማለት ነው። ያ ሁልጊዜ እንደምናወራው ፀጉራችንን ከታጠብን በኋላ ፀጉራችን ክፍት ነው፣ አሁንም መረጋጋት አለበት አይደለ? የወከባ አለ፣ ታጥበዋል፣ ሻምፖ አለ፣ ትሪትመንት ተደርጎለታል ምናምን። ከዚህ እንዴት ይረጋጋ ነው? እንደምታውቁት የሬት ጄል እና የኮኮስ ዘይት ፀጉር ያረጋጋል አይደለ? ስለዚህ የሬት ጄላችሁን አጥበን ለ2 ሰዓት ዘብዝፈን ነው አይደለ? እንደምታውቁት ሁልጊዜ የምናደርገው እሱን ጄል ካወጣችሁት በኋላ ንጹህ የሆነ የታጠበውን የሬት ጄል 1 ማንኪያ ኮኮስ ዘይት ትቀላቅሉበትና ወይም እናንተ ያላችሁን የአልመንድ ዘይት ሊሆን ይችላል፣ የአቮካዶ ዘይት ሊሆን ይችላል፣ የተመቻችሁን የወይራ ዘይትም ቢሆን ቀላቅላችሁ ከስር ጀምራችሁ ፀጉራችሁን ትቀቡታላችሁ ማለት ነው። በደንብ ቆዳውንም አድርጋችሁ ትቀቡትና ግን ያው በጣም ዝልግልግ ሳይል ማለት ነው ዝም ብላችሁ እጃችሁ ላይ ያደረጋችሁ ትቀቡታላችሁ። ከዛ ላስቲክ ታደርጉበትና ሻወር ኬፓችሁን አድርጋችሁ ሙቀት ትሰጡትና አብዞርቭ እንዲያደርገው ታደርጋላችሁ ማለት ነው። በጣም አታብዙበት፣ ምክንያቱም ይሄንን አትለቀለቁትም ማለት ነው። እንዲሁ ነው የሚያድረው ፀጉራችሁ። ሲልክ ሻሽ ታደርጉበትና ያድራል ማለት ነው። ከዛ በኋላ ነው እንግዲህ ሁለተኛው ቀጣዩ ዋናው ስራችን የሚመጣው ማለት ነው። ፀጉራችን ማስክ ሰጠ ነው አይደለ? ተንከባከብ ነው ምናምን። ከዚህ በኋላ ነው እንግዲህ ወይ ፀጉራችሁ ይሄንን ኢላስቲክና ስትሬንግዝ ይዞ ይቀጥላል ወይ ደግሞ እንደገና ወደ መሰባበር ይገባል ማለት ነው። በምትሰጡት ኔክስት ታይም በምታደርጉለት ለ7 ቀን ምን አይነት ጥንቃቄ ነው የምናደርግለት፣ እርጥበቱን ጠብቆ እንዴት ይቆይ የሚለውን ደግሞ እናያለን ማለት ነው። እንግዲህ ይሄ ፀጉር ታጥቦ የፕሮቲን ትሪትመንት ተሰጥቶት ከዛ በኋላ ደግሞ ክፍት እንዳንተው ብለን የሃይድሬሽን ማስክ ሰተነው የሬት ማስካችን ተቀብቶ ቆንጆ ሆኖ የሲልክ ሻሹን አድርጎ አደረ ማለት ነው። ስለዚህ ይሄንን እርጥበት ለ7 ቀን ማቆየት ነው ዋናው ጥበብ። ምንድነው የምናደርገው? በነጋታው ስንነሳ ለብ ያለ ውሃ የታሸገ ቢሆን በጣም ቆንጆ ነው። እሱን እናሞቀውና በስፕሬ ቦትላችን አድርገን ለምን ሺያ በተሩን አብዞርብ እንዲያደርግልን የሞቀ ውሃ ሲሆን ለብ ያለ ማለት ነው። የሺያ በተር ከኮልድ ፕረስድ የሆነ ካስተር ኦይል ጋር እንቀላቅለውና የፀጉራችንን ዛላዎች እንዳለ ቆዳውን ሳናስነካ በደንብ አድርገን እንቀባዋለን ማለት ነው። ዛላውን ከተቀባነው በኋላ ለ10 ደቂቃ ወይም ስራ እንዳይረፍድብን 10 ወይም 15 ደቂቃ የሻወር ኬፕ ወይም ፌስታል አድርገን አብዞርብ እንዲያደርገው እናደርጋለን። ከዛ በኋላ የሚቻል ከሆነ በወፍራሙ ትዊስት እንደሰራ ነው ወደ ስራ መሄድ እንችላለን ማለት ነው። እንደገና ስራ ቦታ ደግሞ የሚፈቀድ ከሆነ ሲልክ ሻሻችሁንም እንዳደረጋችሁ ብትሄዱ የመጀመሪያ ቀን ቆንጆ ነው። ምክንያቱም የፀሐይ ብርሃን ወይም ሌሎች የአየር እንትኖች እንዳያደርቁት ፀጉራችንን ማለት ነው። ከዛ ተመልሰን በሶስተኛው ቀን ምንድነው የምናደርግለት? የኦክራ ውሃ ወይም የባሚያ ጄል ውሃውን ነው የምንጠቀመው ኢላስቲሲቲው ባለበት ለመጠበቅና ፍሪክሽንን ለመቀነስ ማለት ነው። ሶስተኛ ቀን ይሄ ነው የሚደረገው። ትንሽ ከደረቀባችሁ ጫፍጫፉን ብቻ አሁንም የካስተርና ሺያ በተር ጫፍጫፉን ሌላ ቦታ አትነኩትም ታደርጉታላችሁ ማለት ነው። ከዛ በአራተኛው ቀን ደግሞ የምናደርገው ኢላስቲሲቲውን ከሰጠነው በኋላ እነዚህ ማስኮች ማታ ማታ ብታደርጉት ደግሞ የበለጠ አሪፍ ነው። አብዞርብ አድርገውት ጥሩ ሰዓት ደግሞ ሻወር ኬፓችሁ እንደማድረግ ይመቻቸዋል ማለት ነው። ፀጉራችሁን በታጠባችሁት በአራተኛው ቀን የከርከዴ አበባ ወይም ሂቢስከስ ፍላወር እና የኮሰረት ቅጠል ውሃውን ነው የምንጠቀመው ማለት ነው። እነዚህ ውሃዎች ፀጉራችን ከስሩ ቮሊዩሙ እንዲጨምር ይረዱታል። ኪቲክሎቹ ደግሞ እንዳይጭብርር እንዳይሉ ታዛዥ እንዲሆኑ ያደርጉታል ማለት ነው። በአራተኛው ቀን የምናደርገው የከርከዴና የኮሰረት ውህድ ነው ማለት ነው። በአምስተኛ ቀን ደግሞ የምናደርግለት ማለት ነው ቀጠን ያለ የተልባ ጄል እንጠቀማለን ማለት ነው። እንግዲህ አስቡ 7 ቀን ነው የምንጠብቀው ሃይድሬሽኑን ጠብቀን እንደዛው እንዳማረበት እንዲቀጥል ፀጉራችን ማለት ነው። እኔ ምንድነው ማደርገው በሶስተኛው ቀን ላይ የባሚያ ወይም የኦክራ ጄል ውሃውን ከተቀባው በኋላ ፀጉሬን 5 ቦታ አሰራዋለሁ። 5 ቦታ ከተሰራውት በኋላ ነው እንግዲህ ሰፋ አድርጌ ውስጡን ውሃውን ማጠጣው ማለት ነው በስፕሬ አድርጌ ማለት ነው። እና ጫፍጫፉን ግን አልሰራው እለቀዋለሁ። ሆን ብዬ ክፍት አድርገውና
ማታ ማታ ብቻ ትንሽ የካስተርና ሺያ በተር እያደረኩበት ጠቀልለዋለሁ። ጠዋት ከርሉ ይፈታል ማለት ነው። ከዛ እሄዳለሁ። ግን 5 ቦታ ሹሩባ እንደተሰራ ነው ማለት ነው። ስለዚህ በ5ኛው ቀን የተልባ ጄል ብለናል። በ6ኛው ቀን ደግሞ የምናደርግለት የአረንጓዴ ሻይ እና የሞሪንጋ 1 ፓውደር ማንኪያ ሞሪንጋ ፓውደር አብረን እናፈላና እሱን በደንብ አድርገን እናጠለዋለን። በደንብ ማለት ነው። ቅሪቱ ፀጉራችን ላይ ሆኖ እንዳያደርቅብን። እነዚህ ለምንድን ነው በ6ኛው ቀን እንዲህ የምናደርገው? የራስ ቅላችን ጤነኛ እንዲሆንና ሚነራሎችን ባላንስ ለማድረግ ነው ማለት ነው። ከዛ 7ኛው ቀን ላይ እንደርሳለን ማለት ነው። 7ኛው ላይ ያው የተለያዩ ውህዶች ስላሉ የራስ ቅላችን መንጻት አለበት አይደለ? ስለ ናና ቅጠል በተለይ በሰፊው አውርተናል እንደምታውቁት እና የናና ቅጠል የራስ ቅላችንን ያነሳሳዋል፣ ስሮቹን ያነቃቃቸዋል እና ፀጉራችሁንም ያቀዘቅዘዋል እና ለሚቀጥለው ማስክ ደግሞ ሳምንት ስለሞላው ሬዲ እንዲሆን ያደርግላቸዋል ማለት ነው። ስለዚህ የናና ቅጠል በ7ኛው ቀን እንዲጠጣ እናደርገውና አሁንም ሁልጊዜም እነዚህ ውህድ ውሃዎች ከጠጣው በኋላ ጫፍጫፉን እንዳልኳችሁ ነው፣ እንደ ፀጉራችሁ አይነት ነው። ለስላሳ ከሆነ ችግር የለም። ከርዳዳ ከሆነ ትንሽ ብቻ የውሸት ነው። ሺያ በተሩን ዞር ትሉበታላችሁ፣ ጫፉ ላይ ትኩረት አድርጋችሁ። ከዛ በኋላ ሻወር ኬፓችሁን አድርጋችሁ አብዞርብ እንዳደረገው ስታቁ ከ10-15 ደቂቃ በኋላ ታወጡትና ሲልክ ሻሻችሁን አድርጋችሁ ነው የምታድሩት ማለት ነው። የሲልክ ሻሽ እና የትራሱም ደግሞ ሲልክ ቢሆን ደግሞ በጣም አሪፍ ነው ማለት ነው። እንደዛ አድርጋችሁ እነዚህ ስቴፖችን በጥንቃቄ ጠብቃችሁ አንዱ ከአንዱ አይዛነፍም። ኦርደር አለ ሁሉንም ማለት ነው። የመጀመሪያው ቀን ውሃ ነው የሚሆነው። ከዛ በኋላ የኦክራ ነው የሚሆነው። ከዛ በኋላ የከርከዴ ይመጣል። ከዛ የተልባ ጄል እና አረንጓዴ ሻይ በ6ኛው ቀን፣ በመጨረሻው ቀን ደግሞ የናና ውሃ አድርገን ከዛ የምንታጠብበት ቀን ደረሰ ማለት ነው። እንደዚህ እያደረግን ፀጉራችንን ለሳምንት እንጠብቀዋለን ማለት ነው። ድንገት ግር የሚላችሁ የውህድ ውሃ አሰራር ካለ ኮሜንት ላይ ጻፉልኝ፣ አብራራላችኋለሁ። ወይም ሌላም ጥያቄም ካላችሁ እንዳለ ማለት ነው።